ግን በዛ በመድሚሉ ላይ ወይም በገዳው ላይ እየጨመረ ከሄደ ግን ከፍ 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 እያለ ነው እና ሁል ጊዜያችን እናስብ። እንግዲህ ከምሽት ጀምሮ ትዝ ካላቸው ቶሎ በወፍ በረር ለመሄድ ስንጀምር በቃ ራሳችን እንድናይ የሚያደርገን መልእክት ሰማን አይደል? ምን የሚል ነበር ርዕሱ ትዝ ካላቸው? ሽባ ክርስትና አይደል? ክርስትናችንን ሽባ የሚያደርግብን ነገር ምንድን ነው የሚለው ነበር ያየነው። እሱም በዋናነት የእግዚአብሔር መንፈስ በውስጣችን እያለ ግን በዛ መንፈስ ምን አለመሆናችን አለመሙላታችን እንደሆነ ከዛ በመቀጠል ለሙላቱ ደግሞ ራሳችንን ለጸሎት እናዘጋጃለንና ማንን እንጋብዛለን? ክርስቶስን እንጋብዝ፣ እሱን ደግሞ እንታዘዝ። እንደገና እንደጋናችሁ ደግሞ ከኛ የሆነ ነገር በሙሉ ምን ይሁን? ባዶ ይሁን። የእሱ የሆነ ነገር ደግሞ በከፊል አይደለም፣ እስከ አበቅ በደንብ ይሙላል አለ። ከዛ ደግሞ ይህ ሲሆን እኛም ምን እንድናደርግ? እንድንለወጥ፣ በእኛ ለውጥ ደግሞ ለሌሎች ለውጥ ምክንያት እንድንሆን እንድንጸልይ። ይሄ ነው ርዕሳችን ብለን ጀመረን። ከዛ ትዝ ካላችሁ በማለዳ በነበረ ጊዜ ደግሞ እንደዚሁ ስለ ከመድረክ ወደ ፍሰት እናየን። ከዛ ከሰዓት በነበረን ጊዜ በተለይ መንፈስ ቅዱስ በእኛ ሕይወት ውስጥ የሚሰራ በአማኞች ሕይወት ውስጥ የሚሰራ ይኸው ምን የማድረግ ነፃ የማውጣት አይደል? ነፃ የማውጣትን ስራ አይተናል። እንዴት ከኩነኔ ነፃ እንደሚያወጣን፣ እንዴት ከኃጢአትና ከሞት ነፃ እንደሚያወጣን፣ እንዴት ከፍርሃት ነፃ እንደሚያወጣን፣ ከተስፋ መቁረጥ ደግሞ ከድካም ይሄን አይተን ነበር። ማታ በነበረን ጊዜ ደግሞ መንፈስ ቅዱስ በምንድን ነበር የተመሰለ? በንፋስ እና በሕይወታችን የሚሰራውን ስራ አይተናል። እንደዚሁ በማለዳ ፓስተር አብርሃም ትላንት እንደዚሁ ዛሬ ጠዋቱን ብስራት አገልግለው አይደል? የጠዋቱን አድረሱት። ምን አድርጉ ነው? ለምኑ፣ ፈልጉ፣ አንኳኩ ይከፈትላችኋል። ይህን መልእክት ሰምተን ነበር። አሁን በዚህ በማለዳው ክፍለ ጊዜያችን ትላንት መንፈስ ቅዱስ በአማኝ ሕይወት ውስጥ፣ ዛሬ ደግሞ መንፈስ ቅዱስ በአገልጋይ ሕይወት ውስጥ ወይም በአገልግሎታችን ይሄ መንፈስ ቅዱስ ነፃ አውጪ ብቻ ሳይሆን ደግሞ ኃይል ሰጪ እና በአገልግሎታችን እንደዚሁ ደግሞ እንደ ቤተክርስቲያን ያንን ነው በተለየ ሁኔታ እያሰብን የእሱን አገልግሎት በሕይወታችን እንድንለማመድ ጸሎት የምናደርገው እና ጥናታችን በዋናነት ትናንትና በምን ላይ ነበር የተመሰረተው? ትዝ ካላችሁ ሮሜ ምዕራፍ 8። ዛሬ ደግሞ የሐዋርያት ሥራ ነው የምንመለከተው። ብዙ ጊዜ ምን ይባላል? የመጽሐፉ ርዕስ የሐዋርያት ሥራ ይባል እንጂ የሐዋርያት ሥራ ሳይሆን የማን ሥራ ነው? እዛ ውስጥ የምናደርገው የመንፈስ ቅዱስ ሥራ አይደል? ርዕሱ መስተካከል አለበት ይባላል ብዙ ጊዜ። ምክንያቱም የእነሱ ሥራ ነው። የማን ሥራ ነው? ትዝ ካላችሁ የሐዋርያት ሥራ ገና ሲጀምር ምንድን ነው የሚለው? በሉ ኃይልን እስክትቀበሉ መንፈስ ቅዱስን እስከምትቀበሉ ምን አደረጉ? ሥራ አልጀመረም። ሐዋርያት ምን ሥራ አልነበራቸው? ምን እስከሚያደርግ ያን እስኪቀበሉ ድረስ። ከዛ በኋላ ነው ስራው የጀመረው። ስራውን ደግሞ የእሱ የመንፈስ ቅዱስ እንግዲህ ያው አስተማሪ ታውቃላችሁ። ስለዚህ በተቻለ መጠን ውስጣችን ሊቀርበት የሚችለውን መንገድ መጠቀም ያለን። እኔ ብቻ ከተናገርኩ እናንተ ከሰማችሁ እኔ ጋር ብቻ ሊቀር እናንተ መናገር አለባችሁ እና እናንተ ደግሞ እንድትናገሩ መድረኳም አንድ ናት፣ ማይኳም አንድ ናት፣ ሰዓቱም ትንሽ ነው። እናንተ የምትናገሩበትን እድል መፍጠር የምንችለው ትንሽ ስም አይደለ? ስለዚህ ልክ እንደ ትናንትና ውስጥ ከበብ እናድርግና ይህ የተባረከ መቅደስ እንዳልኩት ፍልጥ ወንበር የለውም። የመቀመጫው ወንበሮቹ በቀላሉ ሙበብል ናቸው። ስለዚህ በቡድን ሁንና በተለይ እስቲ አገልጋዮች ስንት አላችሁ? ፓስተሮቻችን እስቲ ፓስተሮቻችን ብንቆም ደስ ይለኛል። በአገልግሎት እግዚአብሔር ይመስገን። ስለ እናንተ ጌታ እናመሰግናለን። ከአዲስ አበባ አካባቢ የሚመጡ ፓስተሮቻችን ናቸው። በተቻለ መጠን እናንተ አንድ ላይ አቱ እሺ፣ በመቀመጫችሁ ተቀራረባችሁ ቢሆን ግን ወደ የቡድን ተመተና በየቡድኑ ተቀራረበ። እሺ፣ ስለዚህ ምናልባት 7 ትናንትና ቁጥሩ ጥሩ ነበር። እሺ፣ ዛሬ በ7 እንቀጥልና 7 ሆነ አንድ ክንቧን እንስራ። ከዛ ምን እንደምትሰሩ ነገራችሁ 7 ተራራዊ
ተሞክሯችንን የምንጋራበት ጊዜ። እሺ እርግጠኛ ነኝ ሁላችሁ በአንድ በሌላ የምታገለግሉ ናችሁ። እዚያ ቢያንስ ጸሎት ፓስተሮች በጥሪያቸው ሌሎቻችሁም በየአጥቢያ ቤተክርስቲያናቸው አገልግሎት አላችሁ። ስለዚህ መጀመሪያ ትንሽ ልታወሩበት የምፈልገው እንዴት ነው ይህንን የመንፈስ ቅዱስ ጥሪ ጠርቷችኋል ብዬ አስባለሁ አይደል? የመንፈስ ቅዱስን ጥሪ በአገልግሎታችሁ የተለማመዳችሁት እንዴት ነው? በጣም ባጭር ረጅም ታሪክ አልተናገሩ ጊዜ ስለሌለ ግን መንፈስ ቅዱስ ጥሪውን ተቀበላችሁ ነው ወይ ወደ አገልግሎት የገባችሁት? እንዴትስ ጥሪውን አገኛችሁ? አንድ ሁለተኛ በምታገለግሉበት የአገልግሎት ጸጋ መንፈሳዊ አገልግሎት በማን ኃይል ነው የምናገለግለው? በእግዚአብሔር መንፈስ አይደል? ያን የአገልግሎት ጸጋ እንዴት ነው ያገኛችሁት? የምታገለግሉበትን የአገልግሎት የመንፈስ ቅዱስ ስጦታ የመንፈስ ቅዱስ ጸጋ እንዴት ነው ሬኮግናይዝ ያደረጋችሁት? እንዴት ነው ያወቃችሁት? ስለ ጥሪ አይደል? ከጥሪ በኋላ ደግሞ ጠርቶ ምን ያደርጋል? ያስታጥቃል አይደል? ስለዚህ ትጥቁን እንዴት አገኛችሁ? ከዛ ደግሞ ምሪትስ አግኝታችኋል? ካስታጠቃችሁ ከጠራችሁ ካስታጠቃችሁ በኋላ ቀጥሎ ደግሞ ስምሪት ማለት ወዲያ ሂድ እንዲያድርግ እንዲህ የሚለው እንደዛስ አይነት የመንፈስ ቅዱስ ምሪት በሕይወታችሁ ተለማምዳችኋል? ጥሪ፣ ትጥቅ፣ ስምሪት አለ። ቀጥሎ ስምሪቱን የተለማመዳችሁበት መንገድ አለ። ቀጥሎ ደግሞ እንድታስቡ የምፈልገው ምንድን ነው? በሕይወታችሁስ እየመጣ ያያችሁት ለውጥ አለው? ከአገልግሎታችሁ ባሻገር በግል ሕይወታችሁ መንፈስ ቅዱስ እናንተን በመለወጥ ለአገልግሎታችሁ እያዘጋጃችሁ ያለበት ከባህሪ ጋር ይሄ ከችሎታ ጋር ሳይሆን ከፍሬ ጋር የመንፈስ ቅዱስ ስጦታና ደግሞ ይምናል የመንፈስ ቅዱስ ፍሬ ነው። ስለዚህ አገልግሎታችሁ በመንፈስ ቅዱስ ፍሬ የታጀበ እንዲሆን መንፈስ ቅዱስ እንዴት እየረዳችሁ አይታችሁ። የመጨረሻው አምስተኛው ደግሞ በገጠማችሁ አስቸጋሪ ነገሮች ውስጥ መንፈስ ቅዱስ እንዴት ረድቷችሁ። በገጠማችሁ አስቸጋሪ ነገሮች ውስጥ መንፈስ ቅዱስ እንዴት ረድቷችሁ። በዛባችሁ። እሺ፣ ስለዚህ ምን እናደርጋለን መሰላችሁ? አንድ ባንድ አስታውሳችኋል። ደቂቃ ይዤ አስታውሳችኋል። ለሚቀጥሉት 5 ደቂቃዎች የመንፈስ ቅዱስን ጥሪ እንዴት በሕይወታችሁ አገልግሎቱን በተመለከተ ሬኮግናይዝ አደረጋችሁ አወቃችሁት። እሱ ላይ 5 ደቂቃ ሰጥቻችኋል። አንድ ባንድ አይደል? እና ያው ተካፈሉ ምስክርነታችሁ። ጥያቄዎቹን እዚህ ፕሮጀክት አድርጌያለሁ። ለመጀመሪያው ጥያቄ ጊዜው ነው። በድካም ይገለጣል። ኃይሉ በድካም እና ጸልያለሁ። ይመጣል፣ ይረዳኝ ይመጣል። በችግር ሊያግዝ ጸልያለሁ። ትዳር ያገኝ ከብደኝ የሆነ ጊዜ ነው ጽፌ በጣም ባህሪ በጣም ወሳኝ ነገር ነው። እነዚህ ምስክርነቶች እያገኝ ነበር። እንግዲህ ተስፋ ላይ ፕሮግራም አዘጋጆች ነገ ወደ ማታ ልዩ የምስክርነት ጊዜ ይኖራል ብለዋል እና ያን ጊዜ ብዙዎቻችን ትንሽ ቡድኑ ብቻ ከተባረከበት የምንባረክበት እድል ይሆናል። እግዚአብሔር ይመስገን። እንግዲህ እርግጠኛ ነኝ አሁን አውቃችሁታል አይደል? መልእክቱ መንፈስ ቅዱስ በአገልግሎት ኃይል ሰጪ። ለዚህ ነው ጌታችን ኢየሱስ ክርስቶስ ቅድም እንደተናገርኩት ምንድን ነበር ያለ? የትም እንዳትወጡ ስራ እንዳይጀመር በኢየሩሳሌም ምን አለ? ቆዩ፣ ምንን እስክትቀበሉ ድረስ ኃይል እስክታገኙ። ያንን ሲል ደግሞ ምን እያላቸው ነበር? ስለማንም መርሚያው ላይ ነበር? ስለ መንፈስ ቅዱስ። ያንን ኃይል የሚሰጣቸው የኃይሉ ምንጭ መንፈስ ቅዱስ እና እሱን እስክትቀበሉ በኢየሩሳሌም። ከዛ በኋላ ነው እንግዲህ ስራ ይጀምራል። መንፈስ ቅዱስ በአገልግሎታችን የሚያደርግልን 5 ነገሮች ነው እንግዲህ በዋናነት እያየን አሁን ከግል ተሞክሯችን ስንነጋገር። የመጀመሪያው ነገር እንግዲህ መንፈስ ቅዱስ
ቅዱስ ምንድን ነው የሚያደርገው? ለዓላማው ምን ያደርገን? ይለየናል፣ ይጠራል። ስለ ጥሪያችሁ ትንሽ ለማሰብ ጊዜ ያገኛችሁ ደስ አይልም? ወደኋላ መለስ ብላችሁ እንዴት መጀመሪያ እግዚአብሔር እንደጠራችሁ፣ እንዴት ወደዚህ አገልግሎት ወደምታገለግሉበት ነገር እንዳመጣችሁ ስታስቡ በእውነት ቢያንስ ሁለት ነገሮችን የተረዳችሁ ይመስለኛል። አንድ ከእናንተ በሆነ አንዳች የበቃ ነገር ምን አልሆናችሁ? አልተጠራችሁ። እውነት አይደለም? የተጠራ ነው በሱ ጸጋ፣ በሱ ምሕረት፣ ቸርነት ብቻ ከእኛ እንደሆነ በገዛ እጃችን እንዳገኘነው አንቆጥረው ነበር። ስለዚህ ጥሪያችን ከማን የሆነልን? ከጌታ። ስለ ጥሪያችን እግዚአብሔር ይመስገን። ምናልባት አንዳንድ ጊዜ ስለ ጥሪያችን እርግጠኛ ማንሆንበት ነገር ሊገጥመን ይችላል። አሁንም ቢሆን በጥያቄ ውስጥ ካለን አንድ ጥሪ አግኝተን ሌላም ጥሪ ቀጥሎ ሊመጣ ይችላል አይደል? ትላንት ከአንድ ወንድሜ ጋር እየተጫወትን ነበር። በተለየ መንገድ እየጸለይን ነበርና በቃ የሆነ የአገልግሎት ጥሪ እየመጣ እንደሆነ የጸሎት መልስ ሆኖ እየሰማሁኝ ነበር እና በጣም ደስ አለ። እና እንግዲህ ያ ብልጭ ሲል ፍንጩ ሲመጣ የበለጠ ወደ ማን መጠጋት? ወደ መንፈስ ቅዱስ ግለጥልኝ፣ የበለጠ አሳየኝ። ይሄ ነገር ካንተ ነው፣ አንተ ነህ ወደዚህ እየጠራኝ፣ ይሄ ለዚህ የለየኝ ያለው አንተ ነህ የሚለው ምን ማድረግ ያስፈልጋል? በጌታ እንደውም አንድ ብቻ አይደለም፣ ትናንት ሁለት ከአንድ ወንድሜ ጋር እንደዚሁ ሳወራ እንደዚሁ አንድ የአገልግሎት ጥሪ መንፈስ ቅዱስ ወደ ጆሮአችን እያመጣ እንደሆነ እየተሰማን ወገኖች። ጳውሎስ በጣም በእርግጠኝነት አገልግሎቱ ወደፊት እንዲገፋ የረዳው ጥሪው ከማን እንደሆነ መረዳቱ ነው። ሁሉ ጊዜ አንተ ማነህ ምናምን በጥያቄ ሲያነሱበት ቶሎ ብሎ እኔ ማን የጠራኝ? ጌታ ኢየሱስ ክርስቶስ ጥሪ ደስ የሚገርማችሁ እኔ እንግዲህ ሞር ወደ አገልግሎት ጥሪ በተለይ አሁን ወደማገለግልበት የእግዚአብሔርን ቃል ወደ ማስተማር በደንብ ጥሪውን ለይቼ አውቄ መግባት ልበለው መግቢያ ከ25 እስከ እንደዚህ አይነት 26 27 ዓመት ቢሆን እና እያሰብኩኝ ነበር። ቁጭ ያደጉባት በተለይ ወደ አገልግሎት መግባቴ በትክክል የተረዳሁባት ቤተክርስቲያን የኮተቤ ቤተክርስቲያን ናት። የኮተቤ 7ኛ ቀን አድቬንቲስት ቤተክርስቲያን እና በዛች ቤተክርስቲያን ትዝ ይለኛል አንድ ሮብ ማታ ነበረ 20 ዓመት ሆነኝና በዛ ጊዜ ማለት ነው የልደት በዓል ቤተክርስቲያን ነበር ያከበሩት። አርብ ማታ ፕሮግራም ነበር እና በጣም ደስ አለኝ፣ እግዚአብሔርን አመሰገንኩኝ። ከዛ በኋላ ከ5 ዓመት በኋላ ደግሞ እንግዲህ ባልጠበቅኩት በእኔ ካልኩሌሽን ውስጥ ባልነበረ ግን በእግዚአብሔር መንፈስ አሰራር የሙሉ ጊዜ አገልጋይ ሆኜ አሁን በማገለግልበት የ7ኛ ቀን አድቬንቲስት ቤተክርስቲያን ለመጀመሪያ ጊዜ ደሞዝ ተከፋይ ሆንኩ እና ልክ በዚህ ዓመት ነው 20 ዓመት ሆነ። የገረመኝ ያሰብኩት ነበር አልቆጠርኩትም ነበር፣ ግን የሆነ የሚሞላ ፎርም ነበርና የአገልግሎት ዘመን የሚል ነበርና ዓመተ ምሕረቱን ስናስገባ ሳይሆን ልክ ባለፈው ኤፕሪል ወር አሁን ኤፕሪል ወር አቃቂ ቤተክርስቲያን መርጊያ አለች አይደል? ያያተስ አለች ያ አቃቂ ትምህርት ቤት የመጽሐፍ ቅዱስ አስተማሪ ሆኜ ወንድሜ ብስራት እና ወንድሜ አብርሃም ያደርጉት በነበረ ጫማ ውስጥ እኔም ገባሁ። ብስራት ከኔ በፊት የመጽሐፍ ቅዱስ አስተማሪ ነበር። ከብስራት ትቀድማል፣ አንተ ትቀድማል ማለት ብስራት ይቀድማል። ከዛ በኋላ አብርሃም፣ ከዛ በኋላ አሁን ስንት ጊዜ ሆነ? 20 ዓመት። ስለዚህ በእውነት በእናንተ ፊት ቆሜ እግዚአብሔርን ለእነዚህ 20 ዓመታት እናመሰግናለን። ምክንያቱም መለስ መቼም ስለ ጥሬ ለመናገር አሁን ጊዜ አይበቃም። ግን አንድ ነገር ማለት የሚፈልገው ነገር ቢኖር ምንድን ነው? እግዚአብሔር በሚደነቅ አጠራር ጠርቶ ለዚህ አመሰግናለሁ። ያንን ደግሞ ጥሪ መልሼ ማሰቤ ሁልጊዜም እንዳስብ እግዚአብሔር እንዲረዳኝ መጸለይ ነው ፍላጎት። ለመሰላችሁ ጥሪያችሁን የረሳችሁ ጊዜ ልክ እንዴት ነው ከፓወር የተነቀለ ነገር ታውቃላችሁ። አሁን እሱ እዛ ጋር መጫወት ቢፈልግ እዚህ በነቀለበት ምንም መጫወት አይችልም ማለት ሁልጊዜ እንደዛ ነው። ከጥሪያችን ጋር ምን መሆን ያለብን መገናኘት። እንዴት ነው ጌታ ይጥራል ከምንድን ያነሳ የሚለውን ማሰብ
በአጭር ግን አንዷን ፓርት ብቻ ልነግራችሁ የምፈልገው ምንድን ነው? ዩኒቨርሲቲ የተማርኩኝ በቃ ውስግብ ነው ውስጤ። ምክንያቱም ወይ ሙሉ በሙሉ ቤተክርስቲያን መጥቼ አገልጋይ አልሆንኩም፣ ወይ ደግሞ ሙሉ በሙሉ ትምህርት ቤት አልቆየሁም። የማገኘውን ሰው ነው የምጠይቀው፣ ምን ይመስላችኋል? እንግዲህ ከጠየኳቸው ሰዎች መካከል አንዱ የወንድሜ ምስራትም እዚህ ያለ እና ያለኝን አረሳውን። በቃ በጣም ልቤ እዚህ እዛ ማለት ነው። አይቶ እንግዲህ መላክ ይኸውልህ በጌታ ቤት እኮ የምማረው የነበረው አካውንቲንግ ስለነበረ በጌታ ቤት እኮ ገንዘብ ያዦችም ማለት እና እግዚአብሔር በገንዘብ ያዥነት ምን ሊያደርግ ይችላል? ሊጠቀምብህ ይችላል አለና ይቺ ስራይት እውነቱን እኮ ነው አለ። ከዛ ተመለስኩና በቃ እንግዲህ ጌታ ሆይ ይህን ትምህርት የምማረው በገንዘብ ያዥነት ከሆነ ቤተክርስቲያን ገብቼ አንተ ልቤ ምን አለ አረጋ በቃ ይህንን ትምህርት ተምሬ ልጨርስ እንደዛ ግን የለም። አሁን በመጨረሻ በጣም እግዚአብሔር ሁሉ ጊዜ የማመሰግንበትና ወደኋላ ሳይሆን የሚደንቀኝ የመጨረሻውን ዓመት ልገባ መስከረም ላይ ሊጀምር እንዳልኳችሁ ወደ ሰኔ ሐምሌ አንድ ወር የሰማሁት ወሬ ምንድን ነው? ይህ ጉየራ እዚህ ኢትዮጵያ አድቬንቲስት ኮሌጅ በዲግሪ ቴዎሎጂ ማስተማር እየጀመሩ ነው የሚለው ነው። ጌታዊ ምናልባት ይሄ ይሁን እንዴት ጥያቄን የሚመልሰው ወይም ደግሞ የአንተ ጊዜ ሆኖ ለዚህ ነገር አልኩኝና ከዛ በኋላ በቃ ወዲያው ለአባቴ ነገርኩት። እኔ እንደዚህ ነው እና መጸለይ ይፈልጋል። እግዚአብሔር ግን ፈቃዱ ሆኖ በዚህ የትምህርት ዕድል የሚያወጣኝ ከሆነ ይህ መለያው ለመውጣት መለያው። ከዛ አባቴ ጌታ ይመርከው እንጸልያለሽ ጸሎት አደረገ። ወዲያው ወደ ፓስተር አለሙ ሄድኩኝ። ፓስተር አለሙ በወቅቱ የዩኔኑ ጸሐፊ ሄድኩኝና ፓስተር እኔ በቃ እንደዚህ ወደ ሙሉ ጊዜ አገልግሎት መምጣት እፈልጋለሁ። እንደዚህ ትምህርት እንዳለ ሰምቻለሁ እና በዚህ ስልጠና በኩል አልፌ ወደዚህ መምጣት እፈልጋለሁ አልኩት እና ፓስተር አለሙ ምን አለ? ያው በቤተክርስቲያን ሳገለግል ያቀኛል ለምን ከዚህ ቀደም ብለህ አልነገርከኝም? አሁን ወደዛ የምንልከው በዚህ አዲስ በተጀመረው ፕሮግራም የምንልካቸውን ሰዎች በሙሉ መድበን ጨርሰን እና እንደዛ ነው። ግን እስቲ እንጸልይ አለ እግዚአብሔር። እሺ እንጸልይ አልኩኝና ተመለስኩ። ከዛ በኋላ ቤት ሄድኩኝ ከአባቴ ጋር ሆነ በቃ ለ3 ሳምንት ጾም ጸሎት ያዘ 3 ሳምንት እና በቃ ጌታ ሆይ ጥያቄ ይሄ ነበር። ምክንያቱም የቀረኝ አንድ የምታስብ ይሄ አይደለም ያንተ ጥሪ የምትል ይሄን በር ዝጋና በቃ አንድ ፊቴን ጠቅልዬ ወደዚህ ገብቼ በዚሁ ልሳ ይሄኛው ጥሪ የምትለኝ ከሆነ ደግሞ ጌታ ይሄን በር ክፈት ልውጥ። 3 ሳምንት ጸለይ። ከዛ በኋላ ጳጉሜ ወር አካባቢ ነበረ። እስቲ ልዩ ወደ ፍሎዋ አልኩኝና ፍሎዋ ሲሄድ አሁን ፈርሷል፣ ግን የዩኔኑ ቢሮዎች አካባቢ ሆናችሁ ከውጭ የሚወጣውን ሰው ማየት ትችላለች። መስታወት እና ልክ ወደ ውስጥ ስገባ ፓስተር አለሙ ያየኝና ዘበኛው ነግሮ ያስጠራል። ከዛ ሰላም አለኝና ይገርማል፣ አሁን የጻፍኩላቸው ሰዎች ነበሩ። አሁን ኢሜይልን ስከፍት መልስ አግኝቻለሁና እርግጠኛ ሆንክ መሄድ ትችላለህ። በቃ የተሰማኝ እረፍት የተሰማኝ ደስታ ልነግራችሁ አልችልም። በጣም ደስ አለኝ። በቃ የሆነ ማረፊያ አታ የነበረች በመጨረሻ ያረፈች ነገር ታውቃላችሁ። በጣም ደስ አለኝ። እግዚአብሔር አመሰገንኩት። ወጣ እንግዲህ ያ በተለይ አሁን ለማገለግልበት አገልግሎት ጅምሩ ነበር እና እግዚአብሔር አመሰግናለሁ። ሁልጊዜ ያችን የ3 ሳምንት የጸሎት ጊዜ አስባለሁ። ሁልጊዜ መንገራገጭ ሲገጥመኝ ከፍታ ዝቅታ ውስጥ ሳል ጌታ ነው በምልክት እኮ ነው የጠራኝ። በጸሎት መልስ ነው ያስገባል። ስለ ጥሬ የሰጠኸኝ የምጨብጣት ነገር አለች እና አመሰግናለሁ። የእግዚአብሔር መንፈስ ደግሞ ወደ ውስጣችሁ ያመጣል፣ ያሳስባችሁ፣ እንድትመለከቱ ወደኋላ እንድታዩ ያደርጋችሁ እና እርግጠኛ ነኝ እንደዚህ አይነት ታሪክ ሰምታችሁ እርስ በርስ በነበራችሁ ጊዜ እንዴት እንደተጠራችሁ እናንተ ተጠራችሁ። እስቲ አጭር ጊዜ ሊውሰድና ስለ ጥሪያችን ጌታ ናስ ጥሪያችንን ሁል ጊዜ እንዲያስታውስልን ጌታ መንፈስ ቅዱስ ተመስገን ስለጠራኝ እያለን ጌታ ሊመሰግን ማጽናናል። የእኛን ሳይሆን ያንተን አቅም አይተህ ኃያላን ሆነን ሳይሆን በደካሞች ኃያላንን ልታሳፍ
በጥረታችን አይደለም ያሉት። እኛ ምን እንላለን? ከኛ በሆነ ነገር ሳይሆን በአንተ ምሕረትና ቸርነት ስለተጠራን እናመሰግናለን። ጌታ አባት ሆይ በዚህ ሰዓት ጸልያለሁ። በዚህ የአገልግሎት ጥሪ ውስጥ አሁንም ቢሆን በጥርጥር ውስጥ ያለን ብንሆን እየጠራህን ጌታ መንፈስ ቅዱስ ሆይ ልትለየን እየፈለግ ነገር ግን ለመለየት አሁንም ምናልባት እንደ ጌዲዮን ይህን ምልክት አሳየኝ ያን ምልክት አሳየኝ እያልን ቢሆን በዚህ ሰዓት እለምንሃለሁ ድምፅህን በግልጥ እንድንለይ አንተ እርዳን። በዚህ ጉባኤ መካከል ይህንን በሚሰሙና በሚያዩ ዘንድ ያንተ የአገልግሎት ጥሪ የተለየ ሆኖ እንዲሰማቸው ጸልያለሁ። አንተ ጠርተን እንድንወጣ እርዳን። አንተ ጠርተን እንደወጣን ስናስብ ሰውን ጎሽ ለማሰኘት አንሰራም። አንተ እንደላከን አስበን ለአንተ ታማኝ እንሆናለንና ጥሪያችን ከአንተ ብቻ ይሁን። ለየን ጌታ መንፈስ ቅዱስ በሐዋርያት እጅ እንደሰራ እነ በርናባስ እነ ጳውሎስን መንፈስ ቅዱስ ለዩልኝ ይላል ተብሎ እንደተጻፈ ጌታ ሆይ ዛሬ በመንፈስ ቅዱስ ድምፅ የምንለይ አገልጋዮች በአንተ ተጠርተን የምንወጣ አገልጋዮች አለ። አሁን በምናገለግልበት አገልግሎት ውስጥ ቢሆን ጥሪህን በግልጽ እንድንለየው እርዳን። ስለሰማህን ተመስገን። በድጋሚ ስለ ጥሪያችን እናመሰግናለን። በአንተ መጠራት እንዴት መልካም ነው! አንተን ማገልገል እንዴት መታደል ነው! ጌታ ሆይ ገመድ ባማረ ስፍራ ወደቀችልን፣ ርስታችን ተዋበችልን። አንተም መረጥክ። ተመስገን። ክብር ለስምህ ይሁን። እስቲ ጌታ አመስግኑት። ስለ ጥሪያችሁ አመስግኑት። ጌታ ሆይ የልባችንን ምስጋና የአፋችንን የምስጋና ፍሬ ተቀበል። በጌታ ኢየሱስ እንግዲህ የጾሙና የጸለዩ ሳለ ማለት ነው መንፈስ ቅዱስ በርናባስና ሳባለ እኔ ለጠራኋቸው ስራ ምን አድርጉልኛል? እኔ በጣም ደስ የሚለኝ ምን እያደረጉ ነው? እየጸለዩ። ስለዚህ እዛች ጋር ሳልናገር ማላልፋት እኔም የግሌ ነገርኳቸዋል። ድምፁን የሰማሁት በመንገድ ዳር በምን ውስጥ ነው? በጸሎት ውስጥ። ስለዚህ ጥሪ የመጣ ከመሰላችሁ እባካችሁ የምን ጊዜ ውሰዱ። ሰው ብቻ አይተወንም አይደል? ከጠራን በኋላ ደግሞ ምን ያደርገናል? ያስታጥቀናል፣ ያበቃናል። እነዚህ ጥቅሶች ተመልከቷቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 4 ሁሉም በመንፈስ ቅዱስ ተሞሉ፣ መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ምን ያደርጉ ጀመሩ? ይናገሩ ጀመሩ። እንግዲህ ትዝ ይላችኋል መንፈስ ቅዱስ በወረደ ጊዜ ምንድን ነበር መደረግ የነበረበት? መልእክቱ መሰራጨት ነበረበት። ሰው ተሰብስቧል። ከተለያየ ቦታ ሰዎች መጥተዋል። ይሄ ወንጌል ነው እንግዲህ እንደ ርችት ሊተኮስ ያለ ርችት አይታችኋል። አንዷ ነገር ወደ ላይ ተወጣና ከዛ ምን ያደርጋል? ብትን ይላል አይደል? ልክ እንደዛ ነው። አሁን መንፈስ ቅዱስ እሳቱ ሲመጣ ፍንዳታው ሲመጣ ምንድን ነው የሆነው? አይታችሁ ነው ብው ማለትና ከዛ የመጡት ሰዎቹን አጋጣሚውን ተመልከቱ። ከተለያየ ቦታ የመጡ ምኖች አሉ፣ ሰዎች አሉ። በተለያየ ቋንቋ የሚናገሩ ሰዎች አሉ። ስለዚህ የግድ ምን ያስፈልግ ነበር? ይሄ ብቃት ያስፈልግ። ስለዚህ ምን ሰጣቸው መንፈስ ቅዱስ? የሚናገሩበትን ችሎታ። እንግዲህ ያ አንዱ የመንፈስ ቅዱስ ስጦታ ግን የመናገር ችሎታ ብቻ አይደለም ማለት ትናንት ወንድማችን ተባርጎ መልሷል ጥያቄ። እነዛ 3 ምዕራፎች ሄዳችሁ ያዋቸው ኤፌሶን 4፣ ቆሮንቶስ 1:12 እንደዚሁም ደግሞ ሮሜ 12 የተለያዩ የመንፈስ ቅዱስ ምሮች አሉ፣ ስጦታዎች። እንዲያው 1 ቆሮንቶስ 12 ላይ ሄዳችሁ ስታዩ ሳለ በምንድን ነው የሚመስል? በሰውነትና በአካል ክፍሎቹ አይደለም ይመስላል። ሁሉ አይን ይሆናል። ሁሉ አይን ቢሆን ምን እንደምትመስል እስቲ ገምቱት። ሁሉ አይን ሲበላ ዮሐንስ አይን ሲራመድ አይን ሲገባ ግን ሁሉ አይን ሲሆን በጣም አይሆንም ማለት ነው። ስለዚህ ደግሞ ሁሉ እጅ ይሆናል ወይ? ሁሉ ግን ይሆናል አይሆንም። መንፈስ ቅዱስ ምንድን ነው የሚያደርገው? እንደወደደ የተለያየ ስጦታ ስጦታው ልዩ ልዩ ነው። ሰጪው ግን አንድ ነው፣ አንድ። ስለዚህ ተመልከቱ። ለዚህ ነው ሁላችን እዚህ ቆመን አናስተምር። በጸሎት የምትደግፉን አላችሁ፣ በምስክርነት የበረታችሁ አላችሁ፣ በማስተዳደር ጸጋ፣ በምክር በጥበብ ቃል
የተለያየ አይነት ያ ሁሉ ግን አንድ ላይ ሆኖ ሰውነቱን ምን ያደርገዋል? ሙሉ ያደርገዋል። ስለዚህ አስቡት መንፈስ ቅዱስ የሰጠን ለዚህ እኮ ነው አይን ለምን ጆሮ አለው ቆምቤ ከሰል አይደለም ወይ አይንነቱን አልሰራ ወይ ጆሮ አለው። ለዚህ ነው በአገልግሎት ጸጋ የሌላውን ሳይሆን የራሳችን እግዚአብሔር የሚሰጠን በዛ ለማደግ በዛ ለመጠንከር መጸለይ እግዚአብሔር ምን ያደርጋል? ያስተምራል። አሜን። መንፈስ ቅዱስ ሲጠቀምብን አንዳንዴ የሚገርማችሁ ነገር እኔ በጣም ደንቀኝ መሰላችሁ እንደ ኤርምያስን ሲጠራት እዚህ ናቸው ለአገልግሎት ከምን ጀምሮ ለየው ነው ከማህፀን ታምናላችሁ። መንፈስ ቅዱስ አንዳንዴ ከማህፀን ጀምሮ የሰጠንን ስጦታ ራሱ ለአገልግሎት እንደሚጠቀምበት አሁን አንድ የሚገርመኝ ነገር ልንገራችሁ። እንግዲህ አሁን የማገለግለው ማስተማር አይደል? ለማስተማር ምን ያስፈልጋቸው? ቋንቋ ያስፈልጋቸው አይደለ? የሚገርማችሁ ነገር ያ ለማስተማር የበቃ ይላል አንድ ቤተክርስቲያን መሪ፣ ሌሎች ሁሉ ነገሮች ግን ለማስተማር እና አሁን አንዳንዴ ሳስበው የሚገርመኝ ከልጅነት ጀምሮ በጣም የምወደው ትምህርት የቋንቋ ትምህርት ነው። አሁን በአጋጣሚ ነው ብዬ ላስብ ይችላል አይደለም። ነገር ግን ምንድነው ወደ አይምሮ የሚመጣ ከማህፀን ጀምሮ ምን ያደረገ አያቸዋል። እንዴት የእግዚአብሔር ነገር ሊያስታጥቃችሁ ያን ነገር እንደሚሰጣችሁ እርግጠኛ ነኝ። ለኔ በቃል የምታገለግሉ ሰው ያ ግን ሁሉ ጊዜ ሆናል ማለት አለ። አንዳንዶች ደግሞ የሰማኋቸው አሉ። በቃል ተናግሮ ማያውቅ በጣም አይናፋር ሰው ፊት የማይቆም ግን አሁን የመንፈስ ቅዱስ ስጦታ ይመጣና ምን ያደርገዋል? ደፋር ተናጋሪ ያደርገዋል። አንዳንዶቻችን ደግሞ በሌላኛው መንገድ ይጠቀማል። ግን አንድ ነገር ማስተውል ምንድነው? ያለ መንፈስ ቅዱስ ችሎታ ማገልገል አይቻልም። ጥሪው ከእርሱ ነው። ቀለቡ መቆረጥ ያለበት ከማን ነው? ችሎታውን መምጣት ያለበት ከማን ነው? በመንፈስ ቅዱስ እና እኔ ወደኋላ መለስ ብዬ ሳስበው ከግል አገልግሎት ከሄድኩባቸው ብዙዎች እግዚአብሔር እንዴት ትዝ ይለኛል። ምንም እንኳን ቋንቋ ወዳለው ብላችሁ ነገር ግን ወደ መናገር ስመጣ መናገር ላይ የሚያዝባቸው ነገሮች ነበሩ። አንዳንዴ ራሳችሁ በደንብ መግለጽ የማትችሉባቸው ነገሮች ሁልጊዜ ከልጅነት የጀምሮ እንደዚህ ተናጋሪ ነበር ያልኩኝ። የሆነ ጊዜ ላይ ራሱ የእግዚአብሔር መንፈስ ብቻ ሊዘጋችሁ በሚችል መልኩ አንደበታችሁ ሲፈታ ይሰማችሁ። ምናልባት ደሳለኝ ያነቀነቀ እንደኔ የምታገለግሉ ሰዎች ይገባችሁ። ያ የእግዚአብሔር መንፈስ ነው። ለሰው የምንሰጠው አይደለም። ማንረድቶ ነው እግዚአብሔር። ይህ እንግዲህ በቃል አገልግሎት የራሴ ምስክርነት እያካፈልኩ ስለሆነ ግን የራሳችሁን አስቡ። እርግጠኛ ነው በጸሎት አገልግሎት የምታገለግሉ፣ በዝማሬ የምታገለግሉ፣ በሌሎችም የመንፈስ ቅዱስ ስጦታዎች የምታገለግሉ በማን ኃይል ነው የቆማችሁት? ግን አንድ ነገር አለ። ሁል ጊዜ ስለ መንፈሳዊ ስጦታዎች ሳስብ የእግዚአብሔር መንፈስ የምናገር ያው ስለ መክሊቶቹ የተሰጠው ምሳሌ ትዝ ይላችኋል። ለሁሉም ተሰጣቸው። ሁለቱ የተሰጣቸው ምን አደረጉበት? አተረፉበት። አንዱ ግን የተሰጠውን ወሰደና ምን አደረገ? ቀበረ። ያ የተሰጠው ሁሉ ምን ሆነበት? ወሰደ። እኔ የሆነ የአገልግሎት ጸጋ ለምስት የቀበርኩትና ምን ያለ የተወሰነ አንዳንድ ሳስበው ባለ ትንሽ ይቆጨኝ። ምን ባደረጉት ነው? በነገድኩበት ነው በሰራው። እንደዛ የምትሉት ነገር ይኖራችኋል። ወይም ደግሞ አሁን ራሱ ጉድጓድ እየቆፈራችሁ አንዳንዶቻችሁ የሆነ ጸጋችሁን የቀብር ስነ ስርዓት ሊታስፈጽሙልን እያዘጋጃችሁ ነው። እስቲ አስቡት። ወይስ ምን ያህል በተሰጠን ነገር በእውነት ውጤታማ ሆነን እያፈራ በተጠቀምንበት ቁጥር ምን እያደረገ መሄድ የመንፈስ ቅዱስ ኃይል እየጨመረ። ስለዚህ ቀጥለን እንድንወስድ የምንጠይቃቸው የጸሎት ጊዜ ጌታ ስለሰጠኝ ስጦታ የጸጋ ስጦታ ምን አደረጋለሁ? አመሰግናለሁ። የበለጠ ደግሞ በዚህ ስጦታ ምን እንዳለ እንድተጋ አይደለም ይላል። ተግተን እንድናገኝ ደግሞ ምናልባት ሰጠኸኝ እየቀበርኩት ያለ ወይም የተቀበረ ካለ እባክህ ምን እንዳለ
አንተ የታደረከው ሳትለኝ የእጄሮቼ ከቆፈርኩበት ምን አድርጌ አውጥቼ ወደ ስራ እንዳውለው ጸሎት አመልጸን ቆመን እስቴኛውን ቆማችሁ ቆማችሁ በተለየ ሁኔታ መቆም በነገራችን ላይ ምን እንደሆነ ታውቃላችሁ? በመጽሐፍ ውስጥ ተዘጋጅቻለሁ ስትቆሙ ይኸው በእግዚአብሔር ቤት የሚያገለግሉት ምን ሆነው ነበር የሚያገለግሉት ይላል? ቆመው ነበር። ዝግጁነትን የሚያሳይ ስለዚህ አሁን መቆማችሁ ውስጥ በእግዚአብሔር ዙፋን ፊት እንደሆነ አስቡት እና መስሉት ጌታ በፊት እንደሚቆሙት እንደ አገልጋዮች አድርገህ ስለቆጠርክ ስለሰጠኝ ጸጋ አመሰግናለሁ። አሁን ደግሞ በዚህ የጸጋ ስጦታዬ የበለጠ እንድተጋ እንዳተርፍ እንድትጨምርልኝ የቀበርኩት ካለ ደግሞ ጎትቼ እንዳወጣ ወደ ስራ እንዳውለው እርዳኝ። እስቲ በፊትህ ለመቆም ምክንያት የሆንከን አንተ ስለሆንክ ተመስገን። ስለሰጠን የአገልግሎት ጸጋ ተመስገን። ስለተሰጠን የአገልግሎት ጸጋ እያመሰገንን ጌታ ሆይ በዛ ጸጋ በትጋት እንድናገለግል እንድትረዳን እንጸልያለን። ጌታ መንፈስ ቅዱስ ሆይ የሰጠን ስጦታ ቀብረነው ቢሆን አሁን ደግሞ በመንፈስ ተናገረን፣ በመንፈሳችን ተናገረን። አሜን። እየተጋን ባልሆንበት በዛ የአገልግሎት ጸጋ ተናገረን። አሜን። እስቲ ስሙት፣ ድምፁን ስሙት ወገኖች። ይናገራል። ተናገር ስንለው ጸጋ የትኛው የአገልግሎት ጸጋ? እናመሰግናለን። አሜን። አንተ የምታስታጥቅ ጌታ በሰጠን የአገልግሎት ጸጋ ፍሬያማ እንድንሆን አንተ እርዳን። አሜን። ትጋትን ጨምርልን። አሜን። ጌታዊ ትጋትን ጨምርልን። ስንፍናን ከኛ አስወግድ። አሜን። ሀሳባችን እየተበታተነበት ያለውን ነገር ከኛ በትን አጥፋ። አሜን። ምንድነው ለአንተ ሙሉ በሙሉ ተሰጥተ የሰጠንን ጸጋ እንደሚገባ እንዳናተርፍበት ያደረገን ነገር ጌታ እባክህ በትንልን። ሕይወታችን ቁረጥልን። የኑሮ ሩጫ ነው ጌታ መብራታችንን ያጨለመብንን ቅል ያ የተደፋበትን ቅርጫት አንተ ገልጥልን። አሜን። እባክህ መብራታችንን ሃሌሉያ አሜን አሜን የሰጠን የአገልግሎት ጸጋ ከፍ ብሎ ይታይ። አሜን። ለአንተ ክብር ይሁን። አዎ እኛን ፍሬያማ እንሆን ጌታ ሆይ አትርፈን እንገኝ ጌታ በሰጠን ነገር እንድትረዳ። አሜን። ጠላት እስካሁን አስተኝቶ ይሆናል እንድንቀብር አድርጎን ይሆናል። አሁን እንዲቅ ጌታ መንፈስ ቅዱስ ሆይ ኃይልን እንጠይቃለን። አሜን። ናና ተቆጣጠረን። አሜን። ልትሰጠን የምትፈልገው አዲስ ጸጋም ካለ ጌታ አንተ ስጥ። አሜን። አንተ ስጥ። አሜን። ብቻ ሁሉ ለአንተ ክብር። አሜን። እኛ በዚህ ልንታይ አንፈልግም። ለእኛ አይደለም ጌታ ሁሉ በአንተ ከአንተ በአንተ ይሁን። አሜን። ምናልባት እንዳትሰጠን የከለከለ እኛነታችን እየገዘፈብን ጌታ ሆይ አንተን ከፍ ከማድረግ ይልቅ በአገልግሎታችን ጸጋ እኛ እየተገለጥን ይሆን ያ ይሁን ያሰር በአገልግሎታችን ጸጋ እንዳንስር እንዳንሰድ ያደረገን እኔነታችን ገብቶ ይሆን ጌታ እኔነትን ግደል። አሜን። እባክህ አንተ ለአንተ በአንተ የሆነ ጸጋ ስጥ። አሜን። ስጦታችን ሁሉ አንተ ነህ። አሜን። እናመሰግናለን። አሜን። ክብር ሁሉ ለስምህ በጌታ ኢየሱስ። ከዛ በኋላስ ያስታጥቃል። ከዛ ሶስተኛ ያሰማራል፣ ይመራል። በጣም ደስ ይለኛል ይህ ጥቅስ። እነዚህ አላስፈላጊ ነገሮች ነው። ከነዚህ አስፈላጊ ነገሮች በቀር ሌላ ተጨማሪ ሸክም እንዳንጭንባችሁ ለመንፈስ ቅዱስም ለእኛ ምን መስሎ ታይቶናል? ታሪክ ያውቃችሁታል።
መጀመሪያው ክፍፍል በቤተ ክርስቲያን መጥቶ በቃ ቤተ ክርስቲያንን ሰይጣን ሊያናጋ ግራ ቀኝ የቀኝ ክንፍ የግራ ክንፍ መጥቶ እሪ የተባለበት ጊዜ ያን ጊዜ ግን አሁንም ማን ነበር መሪነት ይወስድ? መንፈስ ቅዱስ መጣና ይሄ ነው። ከዛ በኋላ እነሱ ውሳኔውን ሲያሳልፉ ምን አሉ? ይኸው ማን መርቶናል? መንፈስ ቅዱስ። ደግሞ ቀጥሎ ያለው ሐዋርያት ሥራ 16:6 እናሰማ። ጳውሎስና ባልደረቦቹ ቃሉን በእስያ እንዳይሰብኩ መንፈስ ቅዱስ ምን ስላደረጋቸው? ስለከለከላቸው። አይገርም? እኛ ሁሉ ጊዜ በር በተከፈተ ቁጥር ዘለ መግባት ነው። ተጠርታና ሲስፈጁ ግን እነሱ ምን ሆኑ? የተከፈተውን በር ምን እንዳያደርጉበት እንዳይገቡበት ስለከለከላቸው በፍርግያና በገላትያ ሀገር አልፎ ሄዱ። ወደ ሚስያም በተቃረቡ ጊዜ ወደ ቢታንያ ሊገቡ ሞከሩ። ነገር ግን መንፈስ ቅዱስ ምን አላደረጋቸውም? አልፈቀደላቸውም። አሜን። ምሪት በሌላ ቦታ ደግሞ ይመጣና በል ወደ መቄዶንያ ሂድ ተነስ፣ እዛ ነው የምትሄድ ምሪት። ፊልጶስ ትዝ ይላቸዋል። ብድግ አድርጎ ወደ ኢትዮጵያ ጃንደረባ የወሰዱ ማለት ነው። መቼ እቅድ ማውጣት ተገቢ ነው። እቅድ አይኖረን እንደው ዝም ብለን እስቲ ቁጭ ብለን ድምፅ እያለን እናንጋጥ እያለን እንዳልሆነ ይገባቸዋል። ነገር ግን በምናቅድበት ጊዜ የማን የመንፈስ ቅዱስን መረት፣ የመንፈስ ቅዱስን ፈቃድ፣ የመንፈስ ቅዱስን ሀሳብ የሚፈልግ ነው ያስፈልጋል። ታውቃላችሁ ወገኖች፣ እኛ ለእሱ በፊት ራሳችንን ክፍት ብናደርግ እሱ ሊበላል ዝግጁ ነው። ተደብቆ ድብብቆሽ ይጫወታል። ነገር ግን እሱ ሁሉ ጊዜ ድምፁን ሊያሰማን ፈቃድ። ችግራችን ግን እኛ ምን አናደርግ? አንሰማ፣ አንጠይቀው። እቅዳችንን አውጥተን እስቲ ጌታ መንፈስ ቅዱስ ተናገረ ለልባችን በሚገባ ለመንፈሳችን መስክርን። ብዙ ጊዜ የሚጠየቅ ጥያቄ እንዴት የመንፈስ ቅዱስን ድምፅ እንሰማለን? ማታ የምናገርበታለሁ በዚህ ድምፅ በዋናነት በቃሉ ሆነ። ከዛ ደግሞ በመቀጠል ያንን ቃል ወደ ልባችን በማምጣት መንፈስ ቅዱስ በተለየ ሁኔታ ምን ያደርጋል? ይናገራል። አንዳንድ ጊዜ በሮች ሲዘጉ ማንን መጠበቅ መልካም? ጌታን መጠበቅ መልካም። ያልተፈቀደው ነገር አይሆንም። የእሱ ፈቃድ በሆነው ነገር እንውጣ። እሱ የሚመራ ለዚህ ጌታ ኢየሱስ ክርስቶስ ሲናገር ምን አለ? ይመራችኋል አይደል የተባለው? መልኩ መሪ ከክርስቲያን የማይልቀው መንፈስ ቅዱስ መሪያችን የሚል መዝሙር አለ አይደል? ውዳሴያችን እውነት ከኛ የማይልቅ መንፈስ ቅዱስ ምናችን መሪያችን መሪቱ ስምሪቱ ይሰጣል። እንግዲህ አሁን ወደኋላ መለስ የአገልግሎት ጊዜ እያሰብኩኝ እግዚአብሔር በሕይወቴ ካደረገው ለእናንተ ከጠቀመ አንድ በዚሁ በምሪቱ ዙሪያ የሚሰጠው ምስክርነት አለ። ያው ምንድን ነው እንግዲህ ጠርቶኝ አስታጥቆኝ በእግዚአብሔር ጸጋ ለአገልግሎት በመወጣበት ጊዜ የሚዘጉ ደግሞ ምንም ያደርጉ በሮች አሉ፣ የሚከፈቱ በሮች እና እነዚያን በልብ እንዳስብ የእግዚአብሔር መንፈስ ሁል ጊዜ ለመንፈስ ይላል እና አንድ ጊዜ አንድ የሆነ እድል መጣ እና ያንን እድል በተመለከተ ጌታ ምንድን ነው ያንተ ፈቃድ የሚለው ነገር እንድጸልይ የእግዚአብሔር መንፈስ ለልቤ ይናገር ነበርና ወደ ውስጥ ያመጣው ነገር ምንድን መሰላችሁ? የእግዚአብሔር መንፈስ ለልቤ የተናገረ መላክ እስራኤላውያን እንዴት ይጓዙ እንደነበር ታውቃለህ የሚል ድምፅ በውስጥ የሰማሁት። እስራኤላውያን ይጓዙ የነበሩት ደመናውን እየተከተሉ ነበር። ስለዚህ ላቸዋል ደመናው ሲንቀሳቀስ እነሱ ምን ያደርጋል? ይንቀሳቀሳል። ደመናው ሲቆም እነሱ ይቆም። ደመናው ተከተለ። በቃችን አት ለውስጥ የመጣቸው ጌታዊ ምን ማለት ነው? በቃ ደመናው ምን አለ? ተከተለ። ይህ አሁን የምታየው ነገር አልተንቀሳቀሰም። ደመና ለአንተ አይደለም። ደመናውን ምን አለ? ተከተለ። የተሰማኝ ሰላም ለነግራቸዋቸው በቃ መጣ ደመና። ከዛ በኋላ ሁሉ ጊዜ እንደዚህ ሰዎችን ሳገኝ እንደዚህ እዚህ ጋር ለምን አትሄዱም? እንደዚህ አይ ጌታ አንድ ነገር ተናግሮኛል። እሱ ምኑን ተከተለ? ደመናው። አሜን። ደመናው ተከተለ።
የአገልግሎት ጅማሬ ላይ የነበረኝ ነግራችኋል። ስጠራ ያልኳችሁ 3 ሳምንት የጸሎት ጊዜ ያችን አስቤ ልክ ፍየራ ትምህርት ጨርሰን ወደ ስራ ዓለም እንግዲህ አብዛኞቹ ያሉት ከስራ ዓለም እየመጡ የተማሩ ናቸው። እኔ ግን ስራ ውስጥ አልነበርኩም። ትምህርት ቤት ነው ቀጥታ ሄድኩት። ስለዚህ መስሪያ ቤቱ አያውቅም በሰራተኛ ደረጃ እና ልክ ጨርሰን ልንወጣ ስንል የእግዚአብሔር መንፈስ ወደ ልብ ያመጣ የነበረው ምንድን ነው? ያቺ ስወጣ የጸለይኳትን ጸሎት። ስለዚህ ወንድሜ ወንድማኔ በቀለ ይባላል ከኔ ጋር አብረን የተማረ ጌታ በጣም እሱ ይረዳል። ምን አለ ሁለታችንም እኩል ነበር ጨርሰን እንወጣ የነበረውና አይ ከመውጣታችን በፊት አሁን 3 ሳምንት ምን እናድርግ? እግዚአብሔር በጣም ማመሰግነው በእውነት ምሪትን የምትቀበሉት ቅደም አይታችኋል። ለዩልንም ሲል በምን ውስጥ ነው? በጸሎት ውስጥ በቃ ያንን የጸሎት ነገር ውስጥ ይጠብቆልኛል እና ልክ ልንወጣ ስንል አሁን ምን አደረግን? 3 ሳምንት ጸሎት 3 ሳምንት እና የመጨረሻውን 3 ሳምንታችን ጸሎት አድርገን ተገኘ ነበር። ተገኝ አብረን 3ታችን ነበር የምንወጣው። ጸሎት አድርገን ወጣ። ሲወጣ እንዳልኳቸው ሄድኩኝ። የቅጥር አመልካቸው ስራ ፈላጊ አዲስ ተመራቂ። ከዛ ምንም ነገር የለም። 1 ወር ምንም ነገር የለም። 2 ወር ምንም ነገር የለም። ከዛ ወሬ ሰማ ጀመር። አይ የሆነ ቦታ ሊመድቡ ፈልገዋል፣ ግን እዛ ሊመድቡ የፈለጉበት ቦታ የሆነ ነገር ገጥሟቸው ሊመድቧቸው። ስለዚህ ግን ብንጠብቅ ይሻላል። እኔ ሁሉ ጊዜ ማስበው ምን ነው? ጌታ አንተ ምን አድርገህ ምራኝ። እነሱ ሊመድቡኝ የፈለጉት ተይዞ ከሆነ በደንብ አድርገህ ምን አድርገህ ያዝኝ። ግን አንተ በምትፈልገው መነሻ እንጀምር ያለበት ምራኝ። አንተ ባልከፈትከው በር አልወጣም። አንተ ባላሰማራኝ ቦታ ስራ አልጀምርም ያለበት እና እግዚአብሔርም ደግሞ በጣም መልካም ነው። እንደተባለው ያዘልን በሌላ ቦታ እንድላክ። የሚገርማችሁ ነገር መቼም እግዚአብሔር ወዴት ድንቅ ማለት መጀመሪያ የተላኩበት ቦታ በትክክል ሊሄድበት የተገባ ቦታ ነው። አንዳንዴ ምን ይባላል? ኮሌጅ ጨርሳችሁ ስትወጡ ትምህርት ቤት ያላስተማራኝ ነገር ትላላችሁ። ክፍል ውስጥ ያልተማራችሁት ነገር፣ አስተማሪ ያልነገራችሁ ነገር፣ መጽሐፍ አንብባችሁ ያላገኛችሁት እዚያ ቤተክርስቲያን ሄጄ የገጠመኝ ነገር 3 ዓመት ቴዎሎጂ ለመማር ቁጭ ብዬ ያልተማርኩትን ሙሉ ኮርስ ነው የሚሰጥ። ሙሉ አሁን ላይ ቆሜ ሳስበው ያችን ባሌ ነው አጭር ጊዜ 5 ሳምንት ነው የቆየሁት በመጀመሪያ ቦታ። ያቺ 5 ሳምንት ግን 3 ዓመት ያልተማርኩትን ትምህርት ምን አደረገች? አስተማረች። እግዚአብሔር ይመስገን። በዛ ተምሬ ወጣሁ። ከዛ ወደ አቃቂ ያኛው አጭር አሳይመንት ነበር። የመጀመሪያ እንግዲህ ያችን በውሎ አበል ነው በደሞዝ ግን የተቀጠልኩት አቃቂ። ግን እንደነገርኳቸው አሁን ላይ መለስ ሳስበው ወይ እግዚአብሔር ይመስገን። ያቺ አንዷ ዓመት እንግዲህ እንዳልኳቸው የዓመት ታሪክ እናወራ ጊዜ አይበቃ። ግን በእያንዳንዱ እርምጃ ወደኋላ ስመለከት ልክ እንዲህ እያደረገ የቦይ ውሃን በእርሻ ቦታ እንዴት እንደምትቀይሱ ታውቃላችኋል። ወደምትፈልጉት አቅጣጫ እንዲፈስ እንደምታደርጉ በቃ እግዚአብሔር በዛ መንገድ ሲመራኝ አይቻልም። ክብር ለእግዚአብሔር። ይሄን የምመሰክረው በሱ በእርግጥ እግዚአብሔር መንፈስ ምን ያደርጋል? ስለዚህ ወገኖች አሁንም ለእናንተ ያለ ቻሌንጅ በእውነት ለእኔ ብቻ ሳይሆን በእውነት ዛሬ እግዚአብሔር በመንፈሱ ደመናውን ተከተል ይላል። በማንኛውም እርምጃችሁ የማንን ደመና ተከተል? እግዚአብሔር። ጌታ ሆይ አንተ ምራኝ፣ አትሂድ ካልከኝ ምን እንዳላለ እንዳልሄድ፣ ሂድ ካልከኝ ወደኋላ ምን እንዳለ እንዳልቀር። ታውቃላችሁ አይደል? ይህ ተብሎ የቀረው ኮብላይ ነቢይ ማነው ይባል? ዮናስ አይደል? ይህ ሲባል እሱ ደግሞ ምሪትን አልቀበልም። ከዚያ እግዚአብሔር ትራንዚት ሰጠ። ትራንዚት ታውቃላችሁ? ከዚህ አሜሪካ ስትባል ቀጥታ ካልሄድ በጃፓን በእንትን አድርጎ ይወስዳል። እና እሱ ደግሞ ትራንዚቱ በማን በኩል ነበር? በአንበሳ በአሳ አንባሪ ወደ ውስጥ አድርጎ ወደ ሞት እና እኛ
ያዙና ወይም እህቶች ያዙና ቀጥለን እንድንጸልይ እንጠይቃቸው። አንዳችሁ ለሌላችሁ ጌታ ሆይ ወንድሜ ወይም እህቴ ያንተን ድምፅ ተከትሎ እንዲሄድ እርዳው ብላችሁ የመንፈስ ቅዱስን መምሪት የሚከተል አንዳችሁ ለሌላችሁ እጅም ብቻ ሌላ የጸሎት ርዕስ የለም። ጌታ ሆይ ጌታ ኢየሱስ ወንድሜ ድምፅን እየሰማ እንዲከተል በግልጥ እንደተመራው በኢየሱስ ጸልይ። በግልጥ ምራው። አብሯቸው የሚጸልየው ሰው በመንፈስ ቅዱስ የተመራ እንዲሆን ጸልዩለት። በአገልግሎቱ የመንፈስ ቅዱስ ምሪት እንዲገባ ኤልሳዕን መንፈስ እንደመራው ይህን አድርግ ያንን አታድርግ እንዳለው ጌታ ሆይ እንደ ኤልሳዕ ግልጥ የሆነ ምሪት እንዲሰጠው መንፈስ ቅዱስ እንድታናገረው፣ ወደ ግራ ሲሄድ እንድታናገረው፣ ወደ ቀኝ በአገልግሎቱ በሕይወቱ እጅህ እየመጣች ድምፅህ እየመጣ በፈቀድከው መንገድ በሰው ሊሆን ይችላል፣ በህልም ሊሆን ይችላል፣ ቀጥታ በድምፅ ሊሆን ይችላል፣ በቃል ሊሆን ይችላል፣ በጸሎት በዝማሬ አላውቅም፣ ብቻ ግልጽ በሆነ መንገድ ምራው። አሜን። ይሄን ለመንኩ በኢየሱስ አሜን። የናዝሬቱ ኢየሱስ ያንን ዛሬም ለዘላለም የምትኖር ኃያል አምላክ ታላቅ ስም ይባረክ። ባሪያ እዚህ ያለ በኢየሱስ ክርስቶስ የባሪያዬን አገልግሎት መምራት የምትችል መንፈስ ቅዱስ ሁሌ ፊቱን እንድትቀድመው ዘንድ በኢየሱስ ፈቃድ ይሁን። በሚታውቅበት መንገድ ጌታ ሆይ ግልጥ በሆነው መንገድ መምራት የምትችል የናዝሬቱ ኢየሱስ ሲያገለግል፣ ሲወጣ፣ ሲገባ በሚያደርገው ነገር ነው። ጌታ ሆይ ያለ አቅጣጫ ሲሄድ አቅጣጫ ይሄ ነው ብላ መመለስ የምትችል መንፈስ ቅዱስ በውስጡ ከድሮ በበለጠው እንድታድግ ዘንድ እንድትሞላ ዘንድ በኢየሱስም ፈቃድ ይሁን። ውስጡ በኢየሱስም በመንፈስ ቅዱስ የተሞላ ይሁን። ክፉን የሚያደቅቀው ክፉ የሆኑ መንገድ የሚያሳየው መንፈስ ቅዱስ ነውና በኢየሱስ ክርስቶስ የመንፈስ ቅዱስ ሙላት እንደገና ያገኘው። ውስጡ በመንፈስ ቅዱስ ሙላት ይሙላ። ያኔ ይበራል፣ ጨለማው ይበራል፣ ተራራው ይናዳል። በኢየሱስ ክርስቶስም ሸለቆ ይሞላል። ትክክለኛው የመንፈስ ቅዱስ ሙላትን ከአሁን ሰዓት ጀምረ ጌታ ሆይ አቀጣጥል። ይህን ታደርጋለህ። ስም ይባረክ። ከፍ በል። እነኝህን ባሪያዎችን ተቆጣጠር። ለክብሪ ብቻ ኖረን አሁንም ምረን። በልጅ በኢየሱስ ስም አብረን ተስማምተን እንጸልያለን። መልካም አምላክ እናመሰግናለን። አሜን። በጨለማ የምትሆን ስላለው መሪያችን ከፊታችን ቀርበህ መንገዳችንን የምታሳየን ድንቅ መሪ ስላለን ጌታ መንፈስ ቅዱስ ሆይ ተመስገን። አሜን። አንተ የመጀመሪያዎቹን ሐዋርያት ደቀ መዛሙርት እንደመራ ዛሬ ድምፅህን ስለምታሰማ ዛሬ በድንቅ አመራር ስለምትመራን ተመስገን። አሜን። በሕይወታችን ስላደረገው እስካሁን ስለመራን ዞር ብለን አይተን እናመሰግናለን። አሜን። አሁንም ከፊታችን ላለው ደግሞ መሪያችን ይሆናል። ጌታ ሆይ የወገኖችን ጸሎት ሰምተሃል። የኔን ጸሎት ይኸው ነው። እባክህ በአንተ መንፈስ የተመራን አገልጋዮች እንድንሆን አሜን። የእኛ ዕቅድ ያንተን እጅ እንዳይጠመዝዝ፣ የእኛ ፈቃድ ያንተን ፈቃድ ከታች አድርጎ እንዳይረግጥ እባክህ ለፈቃድ ያስገዝ። አሜን። ስራው ያንተ መሆኑን አምነን ጌታ ሆይ አንተ ተናገር፣ አንተ ስራ፣ አንተ ምራ ማለት እንድንችል እርዳን። አሜን። በአንተ ስራ ላይ አለቆች እንዳልሆን አንተ ጠብቅ። አሜን። አንተን እንደምናዝ አንተ ጠብቅ። አሜን። ከአንተ የታዘዝን አንተን የምንከተል ልጆች አሜን። ቀድመን አንሩጥ። ደግሞ ጌታ ሆይ ስትጠራን ውጡ ስትለን ከኋላ እንዳንቀር አንተ ጠብቅ። ምሪትህን ብቻ ስጥ። በአንተ የተመራ ህይወት እናመሰግናለን። አሁንም በዚህ ሰዓት ጸሎታችን ስለተሰማ ተመስገን። አሜን። በዚህ ጊዜ ወገኖቼ እኔም ከአንተ ምሪት ስለሚሆንልን ተመስገን። አሜን። ግራ የተጋባንበት ነገር ድምፅህን በግልጽ ስለምታሰማን ተመስገን። አሜን። ጌታዊ ምሪትህ ከእኛ ጋር ስለሆነ አሜን። ክብር ላንተ ይሁን በጌታ በኢየሱስ ህይወት ደግሞ ያለው ወገኖቼ በአገልግሎት ውስጥ ሌላው
ለራስህና ለትምህርትህ ምን አለ? ለራስህና ለትምህርትህ። የትኛው ነው ቀድሞ የመጣው? እንግዲህ ትምህርት እሱ አስተማሪ ስለሆነ ሁላችን አስተማሪ አይደለንም ብለናል። ስለዚህ እዚህ ጋር ትምህርት በሚለው ስም የእናቶቹን አገልግሎት አስቀምጠት። ለራስሽና ለጸሎት አገልግሎትሽ ምን አደረግ? ተጠንቀቂ። ለራስህና ለዝማሬ አገልግሎትህ ተጠንቀቂ። ለራስህና ለምታገለግልበት የአገልግሎት ጸጋ የትኛው ነው ቀድሞ የመጣው? ራስ። ዘፍጥረት ምዕራፍ 4 አስተውሉ። አቤልና ቃየል መስዋዕታቸውን ይዘው በእግዚአብሔር ፊት ሲቀርቡ ቃሉ ምን እንደሚል ታውቃላችሁ? እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። እግዚአብሔር ወደ ቃየልና ወደ መስዋዕቱ ተመለከተ። መጀመሪያ ወደ ማን ነው አየኝ? ወደ አቀረበው አለ። ወደ አቀረበው ወገኖች፣ እርግጥ ነው መንፈስ ቅዱስ ተጠቅሞ በመድረክ ላይ አገልግሎት ብዙ ሰዎችን ልናገኝ ወይም ደግሞ በአገልግሎታችን ብዙ ግን ሁሉ ጊዜ የሚያስፈራ ቃል የትኛው እንደሆነ ታውቃላችሁ? በር እያንኳኩ መጨረሻ ጌታ በስምህ አጋንንትን አውጣልን ትዝ ይላችኋል ያሉት። ከዛ እሱ ግን ምንድን ነበር ያላቸው? የሚገርማችሁ ነገር እኮ አጋንንት ወጥቷል ብዬ ነው የሚሆነው። ተከናውኗል። በእነሱ በኩል ሌሎች ነፃ ወጥተዋል። እነሱ ግን ምን አይደረግም? አይታወቅም። አንዳንድ እግዚአብሔር በሰውነታችን ተውሶ ሊሰራ ይችላል። ግን ስለ ውሃው ተመረረ ትናንትና። ውሃው ቦይ ነው ልንሆን የሚገባው። የሆነ ፓይፕላይን አይታቸው ዝም ብሎ ማሳለፍ ነው። በእሱ ዙሪያ ህይወት አለ ውስጥ የምትቀሩት እንደው ህይወት እንዳይኖር እኮ በፓይፕላይን የምናደርገው የምናጭለው ምን የምናደርገው ነገር ነው። ቦይ ከሆነ ግን ውሃው በሚፈስበት ቦታ ሁሉ ምን አለ? ህይወት አለ። አንዳንዴ በቃ ኢንሱሌትድ ነን። እኛን አይነካንም። ዝም ብለን ብቻ እናፈሰዋለን። ያ ከመሆን እግዚአብሔር ይጠብቃል። አሜን። አንድ መዝሙር አለ። እኛ እንግዲህ በአገልግሎት በማድግበት ጊዜ በጣም እንዘምረው አይደለም ወዮልኝ ለኔ የሚለው ታውቃላችሁ? ወዮልኝ ለኔ በእምነት ለማልጸና አይደል የምናገረው በግብር ለማልገልጽ ምናልባት ብዙዎችን ምን አድርጌ ይሆናል? አድኜ ይሆናል። ጳውሎስ ግን ምን አለ ሲናገር? እኔ ለሌሎች ሰብኬ ተጥዬ እንዳልቀር ሥጋዬ ምን አደርገዋለሁ አለ። አየር አይደለም ሞቅሰዋል። እንግዲህ ምናልባት እንዲህ ሲል ሰዎች አይተውት ከሆነ ከአየር ጋር መዋጋ እንዳይመስላቸው ምጎሽ መሆን ላይ ያውቃል ማለት ከማይታይ ውስጤ ካለ አርፈ ተቀመጥ ከምለው ነገር ጋር ነው ውጌ። ለምን ለሌሎች ሰብኬ ተጥዬ እንዳልቀር። ስለዚህ ወገኖች ለዛ ቢሆን ግን ማን ይረዳናል? ብቻችንን አይደለም። ትናንት አየናል ነፃ ውጭ ሆኖ ለእኛ እንኳን ተተወልን። ለራስ ተጠንቀቅ ስባል ለራሴ አልተተውኩ። ለራሴ መጠንቀቅ አለብኝ ማለት ወደ ማን መቅረብ አለብኝ ማለት ነው? ወደ እግዚአብሔር መንፈስ ቅዱስ። ስለዚህ ወንድሞች ከእናንተ መካከል በመንፈስ ቅዱስና በጥበብ የተሞሉ ለመሆናቸው የተመሰከረላቸው 7 ሰዎች ምረጡ፣ ይህንንም ኃላፊነት ለእነሱ ምን እናደርጋለን? እንሰጣለን። እነዚህ የተመረጡ ሰዎች እነማን ናቸው ብላችሁ ሄዳችሁ ስታዩሳል ሕይወታቸው የሚመሰክር ሰዎች ነው። ሌላ የተመረጠ በርናባስ የሚባል ስለ በርናባስ ተብሎ ተጽፏል። እርሱ መንፈስ ቅዱስና እምነትን የተሞላ ምን አይነት ሰው ነበር? አያችሁ። ለዚህ የመንፈስ ቅዱስ ስጦታ በመንፈስ ቅዱስ ፍሬ ካልታጀበ በስተቀር አገልግሎታችን ደካማ ይሆናል፣ ለእኛም ተፈ። ስለዚህ ጌታ መንፈስ ቅዱስ አንተ እነዛን አገልጋዮች እንደለወጥ ትዝ ይላችኋል። በተለይ ሁል ጊዜ የአገልጋይ መለወጥን ሳስብ ከመጽሐፍ ቅዱስ በጣም የሚደንቀኝ ሰው ኦፍኮርስ ጳውሎስ አለ። ከአሳዳጅነት ወደ ቤተ ለውጥ ወደ ተሳዳጅ። ግን ዮሐንስን እስቲ ያስብ። ዮሐንስ ደቀ መዝሙር ቅጽል ስማቸው ምን እንደነበር ትዝ ይላችኋል? የነጎድጓድ ልጆች። በቃ ኃይለኞች፣ በቃ ከእነሱ ዘር ጋር አትጣላ ምናምን ይባል ታውቃቸዋለህ። ኃይለኞች በቃ አትንኳቸው። እነሱን መንካት የልብ ቀፎ እንደ መንካት ነው የሚባል ሰዎች አልሰማችሁ? በቃ ከነካችኋቸው ምን ያደርጓቸዋል? አለቀልን። እንደዛ ነበሩ ኃይለኞች። የሚገርማችሁ ነገር ከጌታ
ከጌታ ጋር አገልግሎት በሄዱበት ጊዜ ሰዎች ሲቃወሙት ምን አሉ? እንዴት ጥጋበኞች ናቸው አካል ማለት እንዲህ ቢጠቅሙ ነው በለበለበለ አሁኑ ኤልያስ ከሰማይ እሳት ይመጣል አለ። እነሱም ላይ ምን ይውረድባቸዋል? በነገራችሁ ላይ ኤልያስ ከሰማይ እሳት የጠራው በምን በሰው ላይ ነው? በመስዋዕት አንዳንድ አደባልቀን ነው ምናምን ስትናደዱ መጽሐፍ ቅዱስ አታውቁ ሌላ ነገር ይጠቅሱ። ከዛ ኢየሱስ ምን አላቸው? እናንተ መንፈሳችሁ ከየት እንደሆነ አታውቁም። እናንተ መንፈስ ሌላ ሌላ። ከዛ በኋላ ግን እንዲህ ብሎ የተናገረው ደቀ መዝሙር ምን ብሎ ጻፈ? ክርስቶስ ኢየሱስ ሁልጊዜ የምትባላለች ሁላችንም ዮሐንስ 3:16 እናውቃታለን። አንደኛ ዮሐንስ 3:16 ግን ብዙ አናውቃትም። አንደኛ ዮሐንስ 3:16 መልእክቱ ሄዳችሁ ስታነቡ ምን እንደሚል ታውቃላችሁ? እግዚአብሔር ወዶ ልጁ ኢየሱስ ክርስቶስን እንደሰጠን እኛም ደግሞ ሕይወታችንን ለወንድሞቻችን ለእህቶቻችን አሳልፈን ልንሰጥ ይገባል። ምን ያለው ሰውዬ ነው እንደዚህ ያለ? ሕይወት ሊናቅ የነበራቸው ፍጃቸው ያለ ድማቅ። አሁን ግን ምን አለ? ግደላቸው አለ። እኛ እንሙት፣ እኛ ሕይወታችንን ለእነሱ አሳልፈን ልንሰጥ ይገባል። እንዴት ያለ ለውጥ! ያን የለውጣቸው። ስለ ደቀ መዛሙርቱ አይታችኋል። ደግሰው ነበር ካለ በኋላ ምድረ ቁጥሩ ብዙ የሆነ ሕዝብ ወደ ጌታ ምን አደረገ ይመስላችኋል? ወደ ጌታ የተጨመረው በስብከት ብቻ ይሆን? ያቺ ደግነት ትልቅ በሕይወታችን የሚገለጠው ማ ክርስቶስ ሰዎች ይስ ዛሬ ወሬማ ተሰልችቷል ወገኖች። ወሬ አልተሰለችም? በጣም ተሰለች። ወሬ ተሰለች። አሁን የሚያስፈልግ ምንድን ነው? ወሬያችን በሕይወት ቤታችን በልዩነት በሕይወት አንድ ወንድሜ ጋር ትናንትና ስናወራ እንዴት ነው ወደዚህ እምነት የመጣኸው ስለው ስለዚህ ቤተ እምነት ያወቁት በአንዲት እህት ነዋልና በስራ ምክንያት እኔ የምሰራበት መስሪያ ቤት መጣች እና ሳያት ከሌሎቹ ትለያለች። ምንድን ነው ብዬ በቃ በእሷ በኩል ነው ይህንን እምነት ሰምካለት አለ። ግን ምንድን ነው ስለመሰከረው ሰማችሁ? ከሌሎቹ ምን ታደርጋለች? ሕይወቷን ደስ አይልም? በቃ ልቤ ደስ አለ ይህን ሲለኝ ጌታ በሕይወት ልዩነት የምናገለግል አድርገን። አሜን። ጌታ ድካማችንን ታውቃለህ፣ ግን አንተ በድካማችን የምታግዝ ልዩ መንፈስ ቅዱስ ስላለህ እናመሰግናለን። አሜን። በዚህ ሰዓት የምንጸልየው ክርስቶስን የሚመስል ሕይወት ስጠን። አሜን። እስቲ ጸልዩ። ምንድን ነው ክርስቶስን የምትመስሉበት ነገር? ክርስቶስን የማይመስለው ማንነቴ ምንድን ነው? አገልግሎቴን ሽባ እያደረገ ያለ ክርስቶስን የማይመስል ማንነቴ ምንድን ነው? ያንን ጌታ ሊለውጠው ይችላል። መንፈስ ቅዱስ ወደ ክርስቶስ ኢየሱስ መልክ ሙላት ከክብር ወደ ክብር እየለወጠን የሚሄድ ድንቅ ኃያል ጌታ ነው። እስቲ ራሳችን እሱ ውስጥ ጌታ ሆይ የኔንም የወገኖችንም አንተን የማይመስለውን ነገራችን ታያለህ። እባክህን የልጅህን የክርስቶስን መልክ በፊታችን ያልተሰራ ክርስቶስ በፊታችሁ ተስሎ እስከማይ ምጥ ይዞኛል እንዳለው አገልጋይ ጳውሎስ ጌታ ሆይ እባክህን በእኛም ፊት ክርስቶስ እንዲሳል እንጸልያለን። ክርስቶስን የምናንጸባርቅ በሰጠን የአገልግሎት ጸጋ ደግሞ የመንፈስ ፍሬዎችን አንተ አብዛለን። እንዳናፈራ ያደረገን ነገር ሁሉ ግረዘን፣ ቁረጥ። እሾህ ከሆነ እንዳናፈራ ያደረገን እሾሁን አንተ ንቀል። ጌታ ሆይ ፍሬያማ አድርገን ለራሳችን እንድንጠነቀቅ አንተ እርዳን። አገልግሎታችን በስም ክብር የተጠራው እንዳይሰደብ አንተ ጠብቀን። ስለሰማን ተመስገን። አሜን። ክብር ላንተ አሜን። ጌታ ኢየሱስ። አሜን። አምስተኛው የመጨረሻ የጸሎት ርዕሳችን መንፈስ ቅዱስ ምን ያደርገናል ብለናል? ይጠራናል። ከዛስ
ያሰማራናል፣ ይመራናል። ከዛ በኋላ በሕይወታችን ደግሞ ክርስቶስን በመግለጥ ፍሬያማ ያደርጋል አይደል? የመጨረሻው ደግሞ ወገኖች አገልግሎት ቀላል የሆነ መንገድ አለ። ጌታ ኢየሱስ ክርስቶስ ለአገልግሎት ሲጠራቸው ደቀ መዛሙርቱን በሉ እንግዲህ የተለየ ውሎ አበል ይሰጣችኋል፣ መኪና የሌላችሁ ነው፣ ሌሎች የኑሮ ነገሮች ችግር የለም፣ በእኔ ጣሉት፣ ብቻ መትረፍረፍ ነው ያላቸው። እኔ በጣም የጌታችን የኢየሱስ ክርስቶስ ጥሪ ይገርመኛል። ምን ብሎ ነው የጠራቸው? በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። አንዱ ሰውዬ ከኋላ መጣና ሊከተለው ሲፈልግ ቆም አደረገውና ወንድሜ ቆይ የሚቀጥለውን እርምጃ ከመራመዳችን በፊት ወፍ የሚያድርበትና ቀበሮ ጉድጓድ፣ እኔ ግን ቤት እንደሌለ ታውቃለህ። ማንን ልትከተል እንደመጣ ይሄ ያ ሰውዬ በቃ ወይ ታወራይቱ ምን የሚባል ነገር አለ መሰላቸው? አንድ ሰው ለነገርማ ረሳ። እንግዲህ እነዚህ ሩቅ ሀገር ተጉዘው ነግደው የሚመጡ ሰዎች አሉ። እንግዲህ ሲመጡ ምን ይዘው ነው የሚመጡት? ገንዘብ ይዘው ማለት ትርፍ ይዘው ነው የሚመጡት። ስለዚህ ሁሉ ጊዜ እነሱ ሲመጡ ምንድን ነው? ደስታ ነው፣ ፌሽታ ነው። በቃ በጣም ደስ ይላል። እና አንድ ሰው ይሄን አይቶ እንዴ በቃ በሚቀጥለው እኔ ከነሱ ጋር ምን ማድረግ አለብኝ? መሄድ። ከዛ በኋላ ካሌድ ኳላቸው አራት ነው መሄድ አለብኝ። ልክ ሲሄዱ በበረሃ እያቋረጡ ሲሄዱ ለካስ ምን አለ? ሌባ ወንበዴ አለ። ጥቃት የሚደርሱ መጥተው ዙሪያቸውን ከበው ያላቸው ምናምን ሲሏቸው ይህንን መቼ ነገራቸው ማለት ጀመረ። ሰው ሁል ጊዜ የመሰለው እሱ ምንድን ነው? እነሱ ይዘው ሲመጡ ያለው አገልግሎት ምንድን ነው? በአገልግሎት ሜዳ ምን አለ? ብዙ ስደት፣ ብዙ መከራ፣ ብዙ ችግር። ደቀ መዛሙርቱ ይህንን ወጪ ትርፋቸውን አስልተው ነው የገቡት። ክርስቶስ ኢየሱስ እንደው መጀመሪያ ትዝ ይላቸዋል። እኛ አንድ በግራ አንድ በቀኝ ሲሉ ኧረ እባካችሁን የምጠመቀውን ጥምቀት ታውቃላችሁ ይላቸዋል። አልገባቸውም። ክብር ብቻ መስሏቸዋል። እሱ ብቻ አንድ ቦታ ሲሆን ለእነሱ ደግሞ ወዲያው የሚጨመር ነገር ነው የመሰላቸው። በምን ውስጥ አልፎ እንደሚሄዱ አላወቁም። በኋላ ግን መንፈስ ቅዱስ ሲመጣ በመንፈስ ቅዱስ ኃይል ሲጎበኙ ለምኑ የተዘጋጀው። እኔ በጣም ደስ የሚለኝ እንደዚህ ያለ ጴጥሮስ ይህን የተናገረው ምዕራፍ 4:8 ላይ አስፈራርተውት፣ ሌላ ቦታ ደግሞ ደብድበዋቸው ምን አለ? በመንፈስ ቅዱስ ተሞልቶ እንደዚህ ያላቸው፣ እናንተ የሕዝብ አለቆችና ሽማግሌዎቹ ድፍረት አግኝቶ በምን ፊት? በተቃዋሚዎች ፊት። በማን ኃይል? በማን ተሞልቶ? እስጢፋኖስ ግን ይላል በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የማንም ክብር አየ? በማን ተሞልቶ? በመንፈስ ቅዱስ። አስቡት፣ ድንጋይ ሊወረውሩባቸው ሊገሏቸው መጨረሻ ማን ይሞላቸዋል? በዛ ሰዓት ጌታ ኢየሱስ ክርስቶስ እንደሚሰደዱ ወደ ፍርድ ቤት እንደሚቀርቡ መከራ እንደሚደርስባቸው ከነገራቸው በኋላ የሰጣቸው ተስፋ ትዝ ይላቸዋል። ያን ጊዜ ምን እናገራለን ብላችሁ ምን አታድርጉ፣ አትጨነቁ። ማን ይሰጣችኋል አላቸው? መንፈስ ቅዱስ። አሜን። ወገኖች እርግጠኛ ነኝ መቼ እኔ ራሴ ጎዳና መለስ እየሳይ በእውነት ናቸው። አንዳንድ ጊዜ እኔ አገልጋይ ባልሆን የሁሉ መከራ ይደርስብኝ ነበር ብዬ ጠይቃለሁ። ገባቸው አባባል። ምክንያቱም ለምንድን ነው በዚህ ውስጥ ማልፈው? ለምንድን ነው የሚደርስብኝ? አንዱ ሲያልቅ ሌላው የሚቀጥለው ለምንድን ነው? የማርፍበት ጊዜ የለም እንዴ? ግን አንድ ጊዜ ማረሰው በጣም ደስ ያለኝ ውስጤን ጥግን አድርጎ የያዘኝ መገለጥ ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው ላይ የተናገረ ምን እንዳለ ታውቃላችሁ? በደረሰብን መከራ ባገኘነው መጽናናት እናንተ እናጽናና ዘንድ የሁሉ መከራ ደርሶ ከዛ የተረዳሁት ምንድን ነው? ጌታ በእርግጥም ለካስ በእነዚህ ነገሮች የምታሳልፈን ይሄ የአገልግሎቱ ፓኬጅ ስለሆነ ገባችሁ? ውስጡ ያለ በዛ ውስጥ አልፋችሁ በነዛ ውስጥ ባላልፍ የማላገኛቸው ነገሮች ናቸው። የመከራ ትምህርት ቤት ብቻ የሚያስተምራችሁ የመከራ በቃ ሌላ የትም ቦታ አታገኙት። ስለዚህ ግን በዛ ውስጥ ማን አብሮ ነው ይረዳናል? መንፈስ ቅዱስ።
ዛሬ ወደዚህ ከመምጣታችን በፊት ገነት ጋር ስንጸልይ በቃ ከየት መጣ የማይባል ነገር ምንም ጠብቆ ጊዜውን ጠብቆ አይደል ፈተናውን ያመጣል፣ ይለቀቃል። ሰይጣን ለስምሪት ያዘጋጃቸውን ሰራዊቶችን ሁሉ የሚለቀው መቼ ነው? እናንተ በአገልግሎት ስትቀጥሉ ስትገፉ። ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ትናንት እንደተባለው በመንፈስ ቅዱስ ከአሸናፊዎች ሁሉ ምን እናደርጋለን? እሱ ይሞክራል፣ ይጮሃል፣ በዙሪያችን ያጓራል፣ ግን ድሉ የማን ነው? ይሄ ነው በጣም ደስ የሚለው። በፍጹም መልአክ እንዴት እንደዚህ ትላለህ? ይኸው መንፈስ ቅዱስ ተሞልቶ እስጢፋኖስ በድንጋይ ተወግሮ ሞቶ አሁን ሞቷል፣ ግን ተሸነፈ? በፍጹም እንደውም የሚገርማቸው ነገር እኮ መግደል መሸነፍ እንደሆነ እኮ ሰይጣን ነው የገባው መጀመሪያ። እንዴት ሲገናቸው ጭራሽ ምን እያደረጉ እየበዙ እንደው ምን ተብሎ ተጽፏል በቤተ ክርስቲያን የታሪክ ድርሳናት ላይ የሰማዕት ደም የወንጌልን ዘር የሚያጠጣ ውሃ፣ የዘሩት ዘር ላይ ደማቸው ሲፈስበት ቡም እያለ ያፈራል። ሰይጣን ሊያቆም ነው አይደል? እነሱ የሚያደርገው ጭራሽ ምን ይሆናል? ይበዛል። ታክቲክ ይቀይራልና ሌላ ተጠቀም። ምክንያቱም ሊያሸንፍ አይችልም፣ እኛንም ሊያሸንፈን አይችልም። ስለዚህ ወገኖች ጌታ መንፈስ ቅዱስ በመከራችን ሁሉ ያሻግረናል። በአገልግሎታችሁ በሚገጥማችሁ ፈተና አንዳንድ ጊዜ ከየት መጣ ማትሉ አጠገባችሁ ያለው ወንድም ፈተና ሊሆንባችሁ ይችላል። ይረዱናል፣ ያግዙናል የምትሏቸው ሰዎች እንቅፋት ሊሆኑባችሁ ይችላል። በቃ ጌታ ሆይ ይሄ ጤና እኮ ቢስተካከል ለአንተ ሮጣለሁ ስትሉ በሽታው ይጨምራል። ግን በዛ ሁሉ ውስጥ ተሸንፈ ነው እግዚአብሔር በዛ ውስጥ አሳልፎ እኔ ሁሌ ደስ ይላል። ኃይሌ በድካም ጸጋዬ ምን ያደርጋል? እንደዛ አድርጎ እግዚአብሔር ከነ ድካማችን ግን በድካማችን ምኑን ይገልጥ? አሜን። ስለዚህ ወገኖች ዛሬ ምንድን ነው በአገልግሎታችሁ ተግዳሮት ይሆንባችሁ? ቀጥለን ወደ እሱ ጸሎት እንገባ እንጋብዛችሁ። ስንጨርስ እርግጠኛ የታሰረብን ነገር ይሆናል። ችግር እኮ ብትወገድ የምንለው እንቅፋት የሆነብን መከራ የበዛብን አስታውሱ። ጴጥሮስን፣ ጳውሎስን፣ እስጢፋኖስን የረዳ ቅዱስ መንፈስ ዛሬም ከማን ጋር አለ? ጌታ መንፈስ ቅዱስ በመከራችን ያጠፋል። እሳቱ እንዳያጠፋ ግን እሳቱ አጠንክሮን እንዲያልፍ አቅም ጳውሎስ ለነ ሲላስ በእስር ቤት እንዲዘምሩ ያደረገ መንፈስ ዛሬ ከኛ ጋር አለ። አሜን። እስጢፋኖስ በድንጋይ በሚወገርበት ጊዜ ፊቱ እያበራ የሚያደርጉትን አያውቁም፣ አትቁጠርባቸው ጌታ ሆይ ያለው እንዲህ የረዳው መንፈስ ዛሬ ከኛ ጋር አለ። አስረው ገርፈው ሲያስወጧቸው ደስ እያላቸው ይህን መከራ በመቀበላችን ምክንያት እንዲሉ የረዳቸው መንፈስ ቅዱስ ዛሬ ከኛ ጋር አለ። እስቲም በማመን ጌታ እኔ ዛሬ በማልፍበት ከአገልግሎት የተነሳ ከምንቀበላቸው ከነዚህ ተግዳሮቶች መከራዎች ጋር ስፋለም አንተ ከኔ ጋር አለ እያላችሁ እስቲ ጌታ መስሉት። እስቲ በመመስገን በመጀመሪያ የእሱን መገኘት አስበን እናመስገን። አለ ብቻችሁን አይደላችሁም፣ ብቻዬን አይደለሁም። በውጊያው ሜዳ ላይ ጌታ አለ፣ ጌታ አለ፣ ጌታ አለ። ሊረዳ አቅም ሊሆን ሊያበረታ ሊያሻግረን እሳቱ እያለ ግን እንዳያጠፋን ሊያደርግ እሷ አመስግኑት። መከራችሁን ብቻችሁ እሱን መከራችሁንና ይህንን ጌታ ነጻጽራችሁ አመስግኑት።
ሁላችንም የምናልፍበት የራሳችን መከራ አለ። ግን በዚህ ሰዓት በተለየ መንገድ የእግዚአብሔርን ልዩ የሆነ ጣልቃ ገብነት የሚፈልግበት ያስጨነቀኝ መከራ፣ ያስጨነቀኝ ተግዳሮት በፊት ያለ በዚህ ሰዓት የእግዚአብሔርን መንፈስ ልዩ ጉብኝት ይፈልጋል የምትሉ ካላችሁ ባላችሁበት ተነሱና ለጌታ ራሳችሁ ሌሎች ስለተነሱ አትነሱ። እርግጠኛ ሁላችንም አለን። ይህ ጸሎት በተለየ እንድትጸልዩ የምፈልገው እንድንጸልይ የምፈልገው በእውነት አሁን በዚህ ሰዓት በልዩ ተግዳሮት ውስጥ እያለፋችሁ ያላችሁ አንዳንዶቻችን ምናልባት ትንሽ የረፍት ጊዜ ጌታ ሰጥቶን እያረፍን ሊሆን ይችላል ሌላው እስከሚመጣ። ግን አንዳንዶቻችን ደግሞ አሁን እሳቱ ነዶብናል፣ መከራው ጦፏል። አሁን ነው የምንፈልገው የጌታ ልዩ ጉብኝት። እንደዛ የሆናችሁ ካላችሁ በእውነት እጃችሁ ክፋሉና ይህን ጌታ ጠቅሱ። እኔም ከእናንተ ጋር እጄን አንስቼ ጌታ ማየው እሱ በእሳት ውስጥ ከኛ ጋር አለ። በተወረወርንበት እሳት ውስጥ ብቻችንን አይደለንም። ብቻችንን ብንጣልም ግን እሱ ከኛ ጋር አለ። አንድ ሆነን ገብተናል፣ ግን እሱ ሁለተኛው ከኛ ጋር አለ። አሜን። እጃችንን የሚይዝን የእሳቱን ኃይል የሚያጠፋልን በአሸናፊነት በድል የሚያጫማን ጌታ ከኛ ጋር አሜን። ወገኖቼ ተመልከተን። አንተ በጠራ በፊቱ ጌታ አባት ሆይ እናመሰግናለን። ብቻችንን ስላልሆንን እናመሰግናለን። ስለጠራህን፣ ስላስታጠቅከን፣ ስለምትመራን ደግሞ ሕይወታችንን ስለምትለውጥልን እናመሰግናለን። ጌታ ሆይ መከራችን ደግሞ በፊት የተነሳብን እሳት ታየዋለህ። የተሰማራብንን ጦር አንተ ታየዋለህ። በእኛ አቅም አንችልም፣ ግን ለእኛ አቅም አትተውንምና ተመስገን። ሰልፉ የኔ ነው ትለናለህ፣ እናመሰግንሃለን። አንተን ይዘን እስከወጣን ድረስ ጌታ ሆይ ውጊያው ያንተ ነው፣ እናመሰግንሃለን። እባክህ በአንተ ላይ እንድናልፍ እርዳን። ዛሬ የምታዩዋቸው ለዘላለም አታዩዋቸውም እንዳልክ ለሕዝብ ጌታ ሆይ መከራችን ሁሉ ተጠርጎ የሚወድቅበት ከአንተ ዘንድ የተሰጠን ተስፋ ስላለ ተመስገን። አሜን። እስከዛው ድረስ በእምነት እንድንጸና እርዳን። አሜን። አጠንክረን መሻገር ይሁንልን። መፍገምገማችን፣ ተስፋ መቁረጣችን ከኛ ይራቅ። አሜን። እናምናለን ጌታ ሆይ አሁን በዚህ ሰዓት ፈቃድ ከሆነ ቋጠሯችን ስለሚፈታ ተመስገን። አሜን። አሁን በዚህ ሰዓት የተዘጋውን በር ልትከፍት ስለምትችል ጊዜ ከሆነ እንድትከፍተው እንጸልያለን። አሜን። ያንተ ፈቃድ ከሆነ ጌታ ሆይ ይህ በፊታችን የቆመው ተራራ ደልዳላ ሜዳ እንድታደርገው እንጸልያለን። አሜን። ግን ያንተ ፈቃድ አሜን ያለ ጊዜ ስላምልህ ጌታ ሆይ ፈቃድ ከሆነ ግን ይኸው ጠይቁ ብለናል፣ ፈልጉ ብለናል፣ አንኳኩ ብለናል፣ በፊትህ አለን። እግዚአብሔር ሆይ ያንተ ፈቃድ ስለሰማህን ተመስገን። ሳንጸልይ በፊት እንደነበረን ሸክም አሁን አሜን ብለን ስንጨርስ ስለማይሆን ተመስገን። ልባችን ስለሚቀር አንተ ተቆጣጥረዋል ብለን ስለምናልፍ የረፍት መንፈስ ጌታ አንተ ከኛ ጋር ስለምትመስ አሜን። ክብር ሁሉ ለስምህ አሜን። በጌታ በኢየሱስ አሜን። ከዛ በኋላ ግን ፊቷ ተለውጣ ሄደች ይላል። አሁን በቃ ሰተነዋል፣ በእጃችን አልያዝ ደስ የሚል መንፈስ ደስ የሚል የኢየሱስ መንፈስ ወደ ላይ ከፍ አደረገኝ። ኃጢአቴ ተፍቆልኛል። ሃሌሉያ ዘምራለሁ፣ ክብር
ክብር ለስሙ ሃሌሉያ ዘምራለሁ ክብር ለስሙ ሃሌሉያ ዘምራለሁ ክብር ለስሙ ሃሌሉያ ዘምራለሁ ክብር ለስሙ። ክብር ለእግዚአብሔር። አሜን። በተሰጠኝ ስልጣን መሰረት ወንድሜ ፓስተር ሮብን ወደፊት ይጠራና በጣም የቆየ እኔና እሱ አንድ ያለን ኤክስፒሪየንስ አለ እና እንደዚሁ ኮተቤ ቤተክርስቲያን እንደነገርኳችሁ ገና በዛች በልጅነት ጌታ ሆይ ጥራኝ፣ ምንድነው በውስጥ ያስቀመጥከው ነገር እያልኩኝ ባለሁበት ጊዜ የእሑድ ዕለት የጾም ጸሎት ፕሮግራም ነበረን እና እሱ ወንድሜና እህታችን አብነት መጡ ወደዚያ የጸሎት ፕሮግራም እና እሱ ሰባኪ ነበር፣ እሷ ዘማሪ ነበረች። እንግዲህ መነግራችሁ ታሪክ የ25 ዓመት እንደዚህ ታሪክ እና አንድ መዝሙር ዘመሩ። ምን ልበላችሁ ልባችን ፈሰሰ እና ሁሉ ጊዜ ባገኘኋቸው ቁጥር ያችን መዝሙር እላችሁ እና አሁንም ሳገኘው መዘርኩትና እባክህ ወደፊት ናና ይችን መዝሙር አብረን ከእሱ ጋር ተዘምራለን። የምነግርህ ምስጢር ብዙ አለኝና ወደ ቤት የሚሄድ ኢየሱስ እባክህ። የዘኬዎስ ታሪክ አስታወሳችሁት? ና ሽባነቴን ገላግለኝ ይላል። ሲላችሁ የመጀመሪያ መልእክታችን ሽባው ክርስትና ና ሽባነቴን ገላግለኝ፣ ጣራውን ምን አስቀደደኝ፣ ፈውስ ተጠምቼ ስመጣ ወደ አንተ እንዴት ግን ላግኝ ሰው በዝቷል ያንተ። ጣራው አይቀደድ ናና እስቲ ገላግለኝ፣ መኝታ ይዘህ ወደ ቤት እቅፍ ልግባ ልተኛ አንተ ነህ የኔ እቅፍ ሞቃል አባቴ ነህና በደንብ አድርገህ ቅፈኝ አንተ የኔ እረኛ። በእቅፍ ገብቼ ልተኛ ልረፍ አንተ ነህ ማረፌ ምቹ ነህ ክንድህ ይሁነኝ ትራሴ ምርኩዝ ይሁነኝ ለነፍሴ። ሥጋ ለባሹን ሰው ክንዱ የሚያደርግ አላየውም ሲያቆም ሲያምርበት ሲያጌጥ። የኔ ትራሴ ይሁን ያ ታላቁ ክንድ እጅግ ይመቸኛል አንተን ስታነሳ። እቅፍ ልግባ ልተኛ ክንድህ ይሁነኝ ትራሴ ምርኩዝ ነህና ለነፍሴ። የመጨረሻው እንደዚህ ነው። በእጆች መዳፍ ቅረጽ መጨረሻዬ ይመራል። እንደማትተወኝ ቃልህ ይነግረኛል። በእጆች መዳፍ በእርግጥ ቀርጸኸኛል። ግን እስከ ዘላለም ካንተ ቤት አልወጣ። ብዙ አይቻለሁ ካንተ ምን ታጣ። በእጆች መዳፍ ቀርጸኝ መጨረሻዬ ይመራል። ይህን መዝሙር አብረን እንዘምራለን። ልባችን አመሰግናለሁ። እንግዲህ ፓስተር መላክ እንዳለው የዛሬ 25 ዓመት በፊት በእህታችን በአብነት ተጠብቄ የዘመርኩት መዝሙር ነው። ስለዚህ ዛሬ ደግሞ ለብቻዬ ሲያጋጥመኝ እንግዲህ እናንተ ከኔ ጋር አላችሁ፣ እሱንም ደግሞ አብረን ከኔ ጋር ዘመር እያልኩ ነው። እግዚአብሔር እንደረዳኝ አምናለሁ። Amen.
ራሳችን ያደረግልን አንተ ስለሆንክ አሜን። አንተ መጠማትን መፈለግን ብቻ ሳይሆን ደግሞ ማድረግን ማርካትን ስለምትችል እናመሰግናለን።